እናንተ ነው ፌመስ ያደረገው ለደሞ ሂፓፕ ነው ፌመስ ያደረገው እዚህ ተመሳሳይ ዲሉዥን እናያለን እንደ እህታችን ሳሮን ሽሮን እኔ ነኝ ያፈመስኳት የሚለው ይሄ በቃ ዊክ የሆነ ጃብ እኮ ነው ፋፍ ላይክ ተጋበል ተረዳኛ ዲፕ አይደለም እዚህ ማንንም ፍሬንድሊ ባንተር የሚለውን ላይን እየጻፍክ የመጣ ንጉስ ነኝ ኪንግ ነኝ የለም ቤተሰቦች እንግዲህ ሃይዞ ዶርዜ ገጠራማ ቦታ ላይ ለሚገኙ እህቶቼ የንጽህና መጠበቂያ ማለትም ሞዴስ እናበረክታለን ተከተሉኝ ታይወለስ ዲቃ የዲቃናት ያን ምትረሻው ዘመን ደረሰ እሳት ተነበረው ተቀረ በቃላ ከለነ አንተ ተላቁ ይሱ በዱጎ ነው ማን ላይ ነው እንደዚህ ጣት ምናምን የምታወጣው ነው ወረድ ይሱ መስሎት እኮ ነፍሱን ይማርና ንጉሱ ቮን ምን አለ ከአዲሱ የልጅ ሚካኤል አልበም በኋላ ማን ልጅ ማን አባት እንደሆነ ይለየን ይመስለኛል እኔ አይገባኝም እንደ አድማጭ ለምን ከልጅ ሚካኤል ከሚል ሙዚቃ ውጪ እንደምንጠብቅ ማለት ገንዘብ የሚሰራ ስራ መስራት አንድ ነገር ነው በሌላ በኩል ደግሞ የክሪኤቲቭ አርቲስቲክ የሆነ ከውስጥ የሚወጣ ታየም አልታየም ገንዘብ ሰራ አልሰራም ለጥበብ ተብሎ የሚሰራ ስራ ደግሞ ሌላ ነገር ነውና አሁን ለኔ በእውነት ገንዘብ ላይ ያላተኮረ ስራ እየሰሩ ነው በማስባቸው ሁለት አርቲስቶች አሉ ቴዲዮና ማሂቡስ ከሴት ራፐርና ከወንድ ራፐር ማለት ነው አለ አይደል ቲፒካሊ ክለብ ላይ ሌሎች የሚያስጨፍሩ ቦታዎች ላይ የሚከፈት ነገር ላይሆን ይችላል ግን እናጣጥመዋለን ልጅ ሚካኤል አርቲስቲክ ፍሪደም ከሌለ ማለት ምን ነው ሸዋ አንዳንድ ሲቹዌሽን ማናቆ ካለ ሁለት ይጨፍን እስኪ ሁለት ብሊንክ አርግ ስሜት ሆኜ ገባው ሰላም አበሻኒሽ እንዴት ናችሁ ባቢ ነኝ እናንተው እንዴት አላችሁ ቤተሰብ እንዴት ቆያችሁ የሥራ እንቅስቃሴ ትምህርት እንዴት ይዟችኋል ሁሉም ሸጋ ነው ለተስፋ አድርጋለሁ ዛሬም እንግዲህ ሶሻል ሚዲያ ላይ መነጋገሪያ የሆኑ ቀውጢ ነገሮች አሉ እነሱን ያነሳን ፈታ ያለም እንጮት ይሆናል ለዚህ ቻናል አዲስ ሆናችሁ ካላችሁ አኒ ባቢዳ አትሽኩርቱታ ሰብስክራይብ ምግባር ካይተረሲዩም ሸገር መሃሉ ላይ ወሬው ተሰማ ታታለችሉኛል አዲስ ከተማ ረፉ አሁን በዚህ ብንስቅ አመድ በዱቄት ነው የሚሆነው አይደለ በዚህ ወንድማችን ቦታ የሁላችንም ግንባር ቢገባ ያስኬዳል በዚህ ሳቀ ካለ መስቶታችሁ ተሰብሯል ማለት ረፉ በጣም የሚገርም የሰርግ መጥሪያ ሲደርስሽ ምንድነው እኔ ምን ዘመን ላይ ደረስን ያ ምኑ ነው የሚገርመው አይ ሰርጉን ራሱ ላይቭ ስትሪም ብታደርጉት ሰው መምጣት ለምን ያስፈልጋል ዲጂታል ከሆነ መጥሪያው በቃ ሰርጉም ዲጂታል ይሁን ሁሉንም ነገር ዲጂታል አድርገን ነው እኮ ኮኔክሽን ያስፈልጋል በቃ ፊል መደረግ አለበት ወጪ ቁጠባ ከሆነ ምናምን እሰየው ግን ካለ ሰርግ መጥሪያ በጣም ግዴታ ወሳኝ የሆነ ነገር ነው አረፋ እናንተ ናችሁ እኮ ብታስቀየሪ እኮ ሌላ ማንም አይደለም የባል ጭፈራ እቺ ላይ ከየት ነው እነዚህ ሙቮች የመጡት አፍሪካ ዳንስ የስት አፍሪካ ቼኮስላቪያ የባህልን ፐርፎርማንስ ሳናደንቅ አናልፍም እንግዲህ 2018 አንዱ ልናሳካው ካሰብናቸው የማጣመር አላማችን ሳያት ደምሴንና መልእክተኛውን ነበረ የተሳካ ግን አልመሰለኝም የሳያት
ልክ እኔ የወጣሁ ጊዜ አሁን ፊቴ የታየ ጊዜ አንስታ እንደው ፀሐይ ነህ እኮ የሚል ነገር ፖስት አደረገች እንትኗ ላይ ስቶሪ አደረገች። ከዛ እኔ ደግሞ ይሄን ደግነቷን ስለማቅ አንድ ቀን ትልቅ ሚዲያ ላይ መሰክርልሻለሁ ስለ ደግነትሽ አልኩኝ። ህዝቤ ወይ አነሳና ፖስት አደረገ። ከዛ በነገው እኮ እኔ መልስ ሰጠው ምንም የለንም እሷም ህይወት ስላላት ምናምን ተው አታድርጉ። ለምን ትቸኩላለህ? ቀጣይ ቀን መልስ እኮ መስጠት ግዴታ አለ። አረጋገው ያዘው። ትንሽ ልጓሙን መሳብ አለብህ። እኛ ኩክ እናርግ እስኪ ሌረስ ኩክ። አሁን ሰዓት ወጣት ምንም የለንም ብላ አወራች። ዝም ብላ እንድናበስል ፈቀደችልን። አንተ ምንድን ነው እንዲያስቸኮለ ነው መልክተኛው ብዬ ስናገር ትጋባላችሁ ብለናል ትጋባላችሁ ብለናል። እግዚአብሔር በቃ ብቻዬን እየሳኩ ነበር። በኤአይ በምን የተደገፈ የተጋባላችሁ እንትን አይ እሷም በጣም በቃ ጥሩ ልብ ያላት ሴት እግዚአብሔር ይስጣት። ማለት ካለሽ ላይ ቀንሰሽ 300 ምናምን ቀላል አይደል? የአንድ ሰው ህይወት ዝም ብሎ ህይወቱን ሊቀይርለት የሚችል ገንዘብ ነው። ስንት ነገር ታደርግበታለች እኮ እሷ። ወገኔ ምንድነው ምስኪኑ ተጎዳ ብላ ነው ያንን ነገር ያደረገችውና እግዚአብሔር አሁንም ባለሽ ነገር ላይ ይጨምርልሽ። አንድ ቀን መሰክራለሁ ብዬ ነበር። ለዚህ ነው ስሟን ያነሳሁት። ይገባሻል። እንግዲህ እዚህ ሰርግ ላይ ያለን የወቾ ጉዷ ማህደር ቀለበት አስራለች። እስኪ ኮንግራትስ እያላት እንኳን ደስ ያለሽ እያለው ግን ማድረግ አለብን ነው የሚለኝ። በጣም ደስ ይላል። ሎንግ አዌይትድ ይላል ማለት የማሂን አሰብስፈን ሁላችንም ስንጠብቅ የነበረው ሰርግ ነው ማለት። በመጨረሻም እንግዲህ ቀለበት ማሰሯ በጣም ደስ የሚል ነገር ነው። ግን አደራ ማሂ የሰርግ መጥሪያሽን እንደዚህ ዲጂታል እንዳታረጊ። ዩኒቨርሲቲ ተምረሻል? ዩኒቨርሲቲ በ3.89 ጂዲፒ ከባህር ዳር ዩኒቨርሲቲ ጂዲፒ ያው በ3.8 ጂፒኤ የተመረቀ ሰው እንደዚህ አይነት ሲሊ ሚስቴክ ይሳሳታል ብለን አናስብም። በአንድ ጊዜ ከሁለት ወንዶች ጋር ምናምን ማጫወት ሊሳሳት ይችላል፣ ግን ጂዲፒ ይሳሳታል ብለን አናሽ። ረፏ 2018 ከሁሉም ጋር ተዋደን ተፋቅረን የምንኖርበት ዓመት ነው ብለን ለምንድን ነው ታሳስቱኝሽ? እንዳትነሳ እኔና ጀለስ ከሀብታሞች ጋር ቁማር በ200 ሲሉ ገብተን ከበሉም በኋላ የት አካባቢ ነው ቦታው ያለ? አማርኛ ማውራት አይቻልም፣ እንግሊዝኛ ብቻ ነው። እሺ you already you English you mean you English you ፋሲል ነኝ በላቸው። አጣርቻ ሰማሽ ማን ፋሲል ነኝ በላቸው። ፋሲል ነኝ በላቸው። ለዚህ ሆነ ቆንጆ መዝሙር የሰማው መሰለኝ። ቤተሰብ እባካችሁ ይህን ዓመት ለምንድን ነው ቆይ በአሪፉ መጨረስ ማንችለው? ለምንድን ነው ተንከሲስ ከይሲ ይሆን ያለን? ረፏ ካየነው አይቀርሽ አንዴ ይበቃል። ወደ ሲሪየስ ነገር ኳስ አልወድም፣ ኦነስትሊ ኳስ አልወድም። በፊት በጣም ነበር የሚያናድደኝ ኳስ ሲያይ። ያ ግን ትክክል አይደለም። አሁን ኳስ ሲያይ እንዴ በደንብ ለኳስ ማየት የሚሆኑ ነገሮችን አዘጋጃለሁ፣ ወንድሞቼን እጠራለሁ። ብቻህን ከምትጮህ የሚያጫጫህ ማለት ነው ማለት ድጋፍ ምናምን ስለ አሁን እርግጠኛ ነኝ የኳስ ደጋፊዎች እንዳለ ፕሮቴክተር አት ኦል ኮስት። ከዛ ደግሞ ጥሩ ቦታ የሚመጥን ቦታ ሄደ ቤት ውስጥ ማየት ደግሞ ሊደብረው ይችላል። ቢኖርም የምታይበት አክሰሱን ቢኖር ሞራሉ ደስ ይላል። አብረው ነው አዎ አንተ የሚመጥን ቦታ ሂድና ትልልቅ ቦታዎች ሂድ እና ይሄ ነው የምለው። የሚገርመው እንደዛ ስትሉ ደግሞ እንደውም አንሄድም ቤት ይሻላል እኮ ይሻላል ምናምን ትላላችሁ። ግን አንዳንድ ጊዜ ማለት ነው
ፑሽ አርጎ ራሱ ሄዶ ረፍት አርገው እንዲመጡ ማድረግ ራሱ ሲመጣ ሪፍሬሽ በሆነ ማይንድ እኔን እኮ ነው ትሪት የሚያደርገኝ። በትክክል የማገናዘብ አቅሟን ሳናደንቅ አናልፍም። በጣም አስተዋይ ሴት በእውነት። ውጪ የምትኖሩ ሰዎች ኢትዮጵያ ላለ ሰው ብር አትላኩ። የብሩንም ቫልዩ አያውቀው። እግዚአብሔር በህይወቱ ሊያስተምረው የፈለገ ነገር ሊኖር ይችላል። ችግር ውስጥ አሳልፎ ሊያስተምረው የፈለገ ነገር ሊሆን ይችላል። እንዲህ ማለት በዛ ብርስ ሊያስተምረው የፈለገው ነገር ካለስ ምን ማለትሽ ነው እቴ? እሱን እንዳይማር ብሎክ እያደረጋችሁ ቢሆንስ? ብሩ ተልኮ የሚማሩንስ እንዳይማር አንቺ ብሎክ እያደረግሽ ቢሆንስ ምን ማለትሽ ነው? ብሎክ እያደረጋችሁ ቢሆንስ? ሰው በራሱ ሞክሮ እንዲያልፍ ፍቀዱ። እናንተ ከተረፋችሁ ከበዛላችሁ እርዱ። እናንተ ከሌላችሁ አትርዱ። ህይወት እንዳያስተምራቸው ሰዎች መተው አለብን። የራሳችሁንም የሰውንም ህይወት መኖር አይቻልም። የመጨረሻ ሁለቷ ነገር ያልሻት ላይ ብቻ እንስማማለን። የሌለውማ መላክ የለበትም። ከሌለ የለም ነው። ካለና ከተትረፈረፈ መላክ ነው። በደንብ መላክ ነው እንጂ ምን ሆናችሁ? በደንብ ላኩ። ከሌለ ብቻ ራስን አስጨንቆ የሆነ መላክ አለብኝ በሚል የሆነ ራስን ማስገደድ ነው እንጂ የሌለብን። ካለማ ግድ ነው ይላል እኮ እዚህ ጋር። ሁለት ካለ አንዱን ግጭ ይላል እኮ። ማለት ስጡላ ግጭ ነው። ረፋ ቤተሰብ ረፋ። ህዝቡ ግራ ገብቶታል። ወይም ትዳር በመስረት ማለት ትዳርማ መስረታችኋል። ትዳር እኮ ስለመሰረቱ አንድ አይደላችሁ? ሁለታችሁ? ሁለታችን አንድ ነው። አንድ ላይ ሆነን ማሳካት የምንፈልገው አንድ ላይ ሆነን ትዳራችን በደንብ መምራት ማለት ነው። ናይስ። እሱንም ትመራላችሁ፣ ግን ማሳካት ግብ ይኖረን የለስም ነው። ማሳካት ያው ካገባ ሉላ ምን ሆነሽ ነው? ትዳርን ማሳካት ራሱ እኮ አንዱ ትልቅ ግብ ነው። አሁን ላይ ማለት ፍቺ በበዛበት በዚህ ጊዜ ትዳሩ ዘልቆ እንዲቀጥል ማሳካት አለች ማለት ይሄ እኮ ከምንም በላይ ያለ እቅድ እኮ ነው። አሁን ላይ እንግዲህ ማቴሪያሊስቲክ የመሆን የካፒታሊስት ማይንድ ሴት ሁላችንም ወሮናል። እንግዲህ ማለት በቃ ወይ ከገንዘብ ጋር ወይ ከሆነ ከእቃ ነገር ጋር ካልሆነ የሆነ ያለን ግንኙነት ማስቀጠል እንደ እቅድ አይደለም እንቁጥረው። ለምን ልጅ መውለድ፣ ጥሩ ህይወት መኖር። ስለዚህ ምን ይሁን መልስ ማለት በቃ ጥሩ ህይወት መኖር። ሉላ ትዳሩ እንዲዘልቅ ማድረግ። ሉላ ይሄ የሞደርኒዝም አይዲዮሎጂ፣ ይሄ የናያሊዝም አይዲዮሎጂ ተጠናውቶሻል። ሉላ ህይወት መኖር፣ ማግባት፣ ልጅ መውለድ። መልሱ ምን እናድርገው? ወይንሽ መልሱ ይደገምልኝ ገና ጥያቄው። ምንም ችግር የለም። ከባለቤትህ ጋር በጋራ ማለት አንድ ላይ ሆናችሁ እንደ ባልና ሚስት ስትሆኑ እንደ አንድ አይደለም የምትቆጠሩት። አብራችሁ ሆናችሁ ማሳካት የምትፈልጉት ግብ ምንድነው ነው ጥያቄ። ማሳካት ያው መስራት፣ ቤተሰቡን መምራት። መልሱ ምን እናድርገው? ወይንሽ መምራት፣ ቤተሰቡን መምራት፣ መስራት፣ በቃ እኩል መስራት ማለት ነው። እኔ የተናደድኩ ነው። እኩል መስራት ነው አይደለም? እሺ ምን ማሳካት የምንፈልገው በዚህ ዓመት ይሄን እናሳካለን። የራሳችን እንትን አለን ማለት ነው። ምንድነው ሐሳብ አለን? ምንድነው ሐሳቡ? ያው ብዙ ኑሮ ለመኖር ደህና የተሻለ ኑሮ ለመኖር ሐሳብ ይሄ ነው። በ2018 ማለት ነው ያሰብነው። ስለዚህ የተሻለ ኑሮ መኖር። እሺ አሳየኝ። ቤት ለመስራት። ጀለስ ግን ስንት ኪሎ ጫት በጥቅም ነው እንዴጦት? ያልተቋረጠ የሁለት ብርቃና ነው ያስተውቃል። ቁረጥ ራሷን ኦኮ ወጣቶች ከኔ ተማሩ። ሹገር በጣም ነው የሰለችኝ፣ በጣም ማለት ነው። ማለት ነው መጀመሪያ መስሎኝ ነበር ወጣቶች ምንም አይጠቅማችሁም ሹገር ምንም ማለት ነው። ህይወታችሁን ወደኋላ በቃ ማለት ፊዚካሊ በቃ ሰውነታችሁን ይጨርሳል ምናምን ነገር ነኝ። ሰው ሲነግረኝ ጓደኞቼ ተው ሲሉኝ ምናምን ነገር አልሰማም ነበር። አሁን ነው የገባኝ። ማለት አሁን እኔ እንደዚህ አይነት ነገር ሚዲያ ላይ ይወራል ምናምን ብዬ አይደለም፣ ግን እንድትማሩበት ነው። እና ምንም አይጠቅማችሁም። ሻይ ስጠጥ እንኳን ስኳር አትጠቀሙ ማለት አታብዙ። በቃ በተለይ ስፖርት የምትሰሩ ሰዎች እድሜያችሁ የገፋ ምናምን ሴቶችም ወንዶችም በእናታችሁ እሺ፣ ሹገር ምንም አይጠቅም። ስኳር በቃ ቀንሱ በእናታችሁ እባካችሁ። ጥሩ ምክር ነው።
ባለቤትህ ብዙ ጊዜ አስተካክልልኝ የምትልህ ምን ሲበላሽ ነው? ምንድነው የሚባለው? ጡት ማያያዛ ነው። ጡት ማሳጅ አስራታለሁ ጀርባ ሳያስችግር ብዙ ጊዜ ስቶፕ ነው። ስቶፕ ለምለዋ አሳይልኝ ዳንስ ጡት ማሳጃ ልላስብ ነበር። እቺ ትንሽ ክሊፕ የወንድ አእምሮ የት እንዳለና የሴት አእምሮ የት እንዳለ ይነግረናል። የሱዛ የሷ ኪችን ነው። ስለዚህ ላይ እኩልነት ምናምን የሚባለው ነገር እኩልነት ሊኖር ይችላል፣ ግን መመሳሰል በተአምር ሊኖር አይችልም። ተግባባን? ለምን አፍረሽ? አፍሬ ነው አይደል? ዳንሶ ዳሳ ይባላል። አራት አልኩት። በጣም አስቸጋሪ ነው። ምን ማለት ነው? ዳንሶ ባለቤትሽ ከቁርስ ከምሳና ከእራት የቱ እንዲቀርበት ነው የማይፈልገው ብለን ነበር። ጠዋት ፍርፍርና ሻይ ነው የምወደው፣ ግን ሽሮ እወዳለሁ። ስለዚህ እንዲቀርብህ የማትፈልገው ከሶስቱ ከቁርስ ከምሳና ከእራት ሽሮ አይነት አይደለም። ከሰዓቶቹ ከቁርስ ከምሳና ከእራት እንዳይቀርበት የሚፈልገው ምንድን ነው? የምፈልገው እንትን እራት ላይ ነው። ተገናኝተን ያው ሰው እንደሚሆኑ ሆነ። ሰው እንዴት ነው የሚሆነው? ጥቂት ጊዜ በፍቅር ጊዜ አሳለፈንና ወደፊታችን ምናምን አወራ። ከዛ ወደ ትዳር ዓለም ገባን። ወደፊታችሁ ከመሆንስ ወደ ኋላ የነበረው እንዴት ነበር? ወደ ኋላ ብዙም እኮ አልቆየንበትም። መቆየት አያስፈልግም። አሁን እንግዲህ ትዳር ሲነሳ የሰው ልጅ በአንድ እምነት ብቻ ሲሆን በተለያዩ ትዳሩ እንዲጸና በማሰብ በጥሩ ፍላጎት በመነሳሳት እንግዲህ በአንድ ብቻ ሲሆን በሁለት በሶስት ሃይማኖቶች የተጋቡ ያሉበት ሲቹዌሽን ያለው እዚህ ጋር እንደምናያቸው የታባቱ በቃ ምንድነው በማርያም አልገባኝም። ወላይ አላህም እግዚአብሔር የሚመቸኝ ያለ ፋኒና ሳምሪም ይሄን አፕሮች ቢጠቀሙ ትዳራቸው ይዘልቃል ብዬ አስባለሁ። እንደው አንዳንዴ ማታ ልተኛ ስል ያዝ የሚያደርገኝ ሐሳብ ይሄ ነው፣ ትዳራቸው እንዴት መትረፍ ይችላል የሚለው እና እንግዲህ ፍርድ ቤት ውሳኔ ሰጥቷል። ፍርድ ቤት ሲያው ግሪሽ ነው ምናምን የሚባል ነገር አለ። እሱ ውሳኔ ሰጥቷል በልጆቹ ዙሪያ፣ በፍቺው ዙሪያ፣ በአያታቸው ጂጂኪያ ዙሪያ ያለውንና አያት ተብያዋ ነው እየበጠበጠች ያለችው። ስለዚህ በዛ ጉዳይ የእሷንም ደግሞ ጉዳይ ልጆቹ ጋር አጠገባቸው እንዳትደርስ፣ በእኔ ልጆች ጉዳይ አያታቸው እንደማይመለከታቸው፣ አያታቸው ላይ ፈርቦትን እንዲመጣባ አያታቸው ልጆቼ ላይ ፈርቦትን እንዲሆን በራሴ በሚሄድበት መንገድ ተናገርኩ። እንደዚህ ክስ ላይ ነኝ። አያታቸው ለልጆች ፈርቦትን ምነው ፈርቦትን አትገባም፣ ልጆቼ በአያታቸው ማደግ የለባቸውም። በቃ በእሷ ያለውን ጉዳይ ተናግሬ የእሷ ክልከላ እንዲሰጣት ለፍርድ ቤቱም አቅርብ ያለው እናትና አባት ናቸው። ኃላፊነቱን የምንወስደው እኔና እሷ ነን። የሚመለከተንም እኔና እሷ ስለሆነን ፍርድ ቤቱም በዛ መልኩ ተናግሬ ለእሷም ማስጠንቀቂያ ተሰጥቶ የራሴ መብት ስላለኝ በልጆቼ ጉዳይ እኔና እሷ ብቻ ነን በልጆቻችን ጉዳይ መብት ያለን። ስለዚህ እሱ ጋር ብቻ ማደግም እንዳለባቸው ካለኔ ለምን እኔ ጋር ብቻ ማደግ እንዳለባቸው ካለሱ ሊረዱ አልቻሉም ማለት ነው። ሲቀጥልም ደግሞ ለምን እኔ የልጆች አሳዳጊ እኔ እስከሆንኩ ድረስ እናቴን እኔን መርዳቷ ለምን ይሄን እንዳልተፈለገም አልገባቸውም። ያለፈው አልፏል፣ ከዚህ በኋላ ይቆማል፣ አለቀ። አልገባቸውም። እንዴት ይገባቸዋል? ጂጂን አያውቋትማ። እንዴት ሊገባቸው ይችላል? እስቲ ስታስቡት ማለት እቺን አንድ ክሊፕ ብቻ ብታሳያቸው በ700 ኪሎ ሜትር ራዲየስ እንዳትጠጋቸው ያደርጉ ነበረ ልጆቹን። አደለም ግራ ሊጋቡ ይቅርና ሳምሬ እኔ ባልኖር ኖሮ ሻቃ ነበር የምትሆነው። ሳምሬ እኔ በየቀኑ ደውዬ ባልኖሮ እሷ ተቆጣጥራት አይደለም ሴተኛ አዳሪ ትሆን ነበር። የት ወጣሽ የት ገባሽ ዛሬ ወስድሻለሁ ነገ ወስድሻለሁ እያልኩኝ ብሬን እየጨረስኩ ነው እንጂ ድሮ ነው አስተማሪ ጠብሳ ተብሎ ሳምሬ ገና ልጅ ሆነ። የዚህ ግቢ የዚያ ግቢ ከነገ ጀምሮ ያዚህ ቁምጥምርሽናን ወፍ ከተገላገሉ የራፍኩት ልጅ ሚካኤል ተመልሷል። ነገ በቃ Let's go. Karada narada. Skati sarada. አንድ ሰው አካሉ ልቡ የተጎዳ በልቻሉ በዱሪ ልመደው ልምድ ነው ሂፓፕ ያነገሰው ያከበረው ነው ብቹ
አትወርድ ሀቅን አትለውጥ ቁጥር መቼ ይዋሻል አርፈህ ተቀመጥ እየተግባባን እንጂ ቁጥር መቼ ይዋሻል አርፈህ ተቀመጥ ያው ቁጥር መጨመር እኮ ቀላል ነው ልጅ ሚካኤል ማን ነው እየሰማ ያለው ነው ያን ቁጥር እየጨመረልህ ያለው ማን ነው ሂፕሆፑ ላይ ዴንታ አምጥቻለሁ ላይ ካልቸራል ሺፍት አድርጌያለሁ ለማለት የሂፕሆፕ አድናቂያን ላይክ ስፔሲፊክ እነዛን ኦዲየንሶች ያተኮረ መሆን አለበት ማለት ቁጥሮቹ መቆጠር ያለባቸው ቁጥሮች የሂፕሆፕ አድናቂዎቹ ብቻ መሆን አለባቸው ብዬ አሶፍሚ ያስባሉ እና በዛ ዋይዝ ቅርጥፍ አድርገው አጥንት ብቻ አስቀርተው በልተዋል ብዬ አስባለሁ ኢቭን አሁን አዳዲስ ያንገንስ ብሏል ድሬክ አዳዲስ የመጡት ራፐሮች በድሪል ብትለው በጣም በቃ አልፈው ጥሰው ሄደዋል አንተ አሁን እዛው ዙሪያ ላይ ያሉ ሰርክሎች መሰለኝ ስቲል አሁንም ጎበዝ አንተነ አንደኛ እያሉ ይመስላል ግን ትንሽ የተዘናጋ ይመስላል አይደለ ብዙዎቻችን እንግዲህ እየተስማማን ያለነው ሲቹዌሽን ያለ ግን ደግሞ እኔ ፋፍ ሞክሯል ብዬ አላስብም በዛ ዋይዝ ሙሉ ያለውን አቅም ሰጥቶታል ብዬ አላስብም ቢሰጠው እስቲ የሚሆነውን እናያለን ግን እስካሁን ሰጥቶታል ብዬ አላስብም ሂፕሆፕ እናንተ ነው ፌመስ ያደረገው ለደሞ ሂፕሆፕ ነው ፌመስ ያደረገው እዚህ ተመሳሳይ ዲሉዥን እናያለን እንደ እህታችን ሳሮን ሽሮን እኔ ነኝ ያፈመስኳት የሚለው ይሄ በቃ ዊክ የሆነ ጃብ እኮ ነው ፋፍ ላይክ ማንም እኮ ጃብ የሚያደርገውን አይነት እየጻፍክ ያለኸው ልሌ ፈለኩ ገባህ ፋፍ ጠጋበል ተረዳኸኛ ዲፕ አይደለም እዚህ ማንም ፍሬንድሊ ባንተር የሚለውን ላይን እየጻፍክ የመጣ እኔ ንጉስ ነኝ ኪንግ ነኝ የለም ንጉስነትህን ማስመስከር አለብህ ካልሆነ አይደለም በልበቅ ሳሮን የዛሬ ስንት ዓመት ያለችውን ነገር አሁን እንትን ላይ ታመጣዋለ እንዴ ምን ማለት ነው ሳሮን ራፐሩ ላይ አይደለች በጣም ጉድ እኮ ወደ ስቴዲየም ይሄድን መኪና ኪሮዌል እየነዳ ጋቢና ነው ተቀምጦ ማልጣት አወጣ ኪሮዌልን ታውቀዋለህ ሲፈወድ ማልጣት አወጣ ስቴዲየም አካባቢ አንዋርም ቀጠል አለችና ማልጣት ትስታረክ ፌደራሉ ገጠመው አስቆመንና ምንድን ማን ነው ወይ ወደኛ ዞራ ወይ እሱ በስመ ነው ሞት የዛሳ እሱ መስሎት እኮ ነው ያው እኮ ያሪ እኮ ያልኩት እሱ መስሎት እኮ ነው ናውረድ የነፍጣም ልጅ ማን ላይ ነው እንደዚህ ጣት ምናምን የምታወጣ ናውረድ ወይ እሱ መስሎት እኮ እናቴ ወይ እሱ መስሎት እኮ የዛሬ አሸናፊዋ ክሊፕ ለዚች ወይ እሱ መስሎት እኮ ነው እና ዊርድ በት ማለት ነው ማይ ቢ ዊርድ በት ና ዊርድ ምን እንዳማረኝ ታውቃላችሁ ማለት ነው ምን እንዳማረኝ ታውቃላችሁ ከባሌ ጋር ማለት ነው በቃ ሀብታም ሆነን ማለት ነው እሱ ጸድ መኪና ይኖራል ምናምን ነው ልጆቹን እዛው አሽቀንጥረናቸው ማለት ይተኙ ምናምን ብለን ያን ግን we don't have to worry about any type of bullshit ልጅ ምናምን ከባሌ ጋር ነው በሌሊት 7 ሰዓት ላይ ማለት ነው ጅልጥ ያለው መኪና መንዳት በቃ ዘፈናችን ድብልቅ አድርገን እየከፈትን ዛዜሬማ ድራ ድብልቅ ቀረቁ እንዲህ ያደርግ ማለት ማርሽ ጥማና ከዛ ደግሞ የራሴ መኪና ይኖረኝና ደግሞ ስፖርት ካር ነው ፈልገው አይ ስፖርት ካር ላይክ ፈጣን ይሄ በቃ ፋስት ኤንድ ፊውሪየስ አይነት መኪና ነው ፈልገው በዛ ጋር እንሽቀዳደም ሄልሜታችን ድርቀርቅ ማለት ነው ጥማና ንቂ ተኝተሻል
አፐር ባዲ ሴት ልጅ ከባድ ነው። እንጃ ሁሉም እንደ ጣዕሙ ነው፣ ሁሉም እንደየጣዕሙ ነው። ያው ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ላይ በተደጋጋሚ የሚሰነዝረውን የቃላት ዛቻ ካላቆመ ኢትዮጵያ እጆቿን ወደ እግዚአብሔር እንደምትዘረጋ አጽንኦት ሰጥታ አስጠንቅቃለች። ቤተሰቦች እንግዲህ ሃይዞ ዶርዜ ገጠራማ ቦታ ላይ ለሚገኙ እህቶቼ የንጽህና መጠበቂያ ማለትም ሞዴስ እናበረክታለን። ተከተሉኝ። እንግዲህ የወንዶችን ልፋት ይቀንሳል ተብሎ ታስቦ የተሰራ አልጋ ነው ማለት ነው። በቻይና የተመረተ አልጋ ነው ማለት ነው። እኛም እንግዲህ ያንን ታሳቢ በማድረግ እኛም የሰራ ነው አለ በዛ ተመሳሳይ ማለት ነው። ተመልከቱ፣ ላሳያችሁ፣ ትወዱታላችሁ። አሜዚንግ አልጋ ነው። አገልግሎቱን ወደዳችሁት? ቤት ለቤት እየመጣን አገልግሎት እንሰጣለን። እዚሁ እኛ ሀገር የተሰራ አልጋ ነው። ይመቻችሁ። ሰላ ፈርኒቸር ይመቻችሁ። ምጭራሻው ዘመን ደረሰ። እሳት ያዘነበነው በጣም ሪሊስቲክ እየሆነ ነው ኤአይ ማለት ከትንሽ ጊዜ በኋላ እኔ እንጃ። ኢቭን አሁን ራሱ ብዙ መለየት የሚከብዱን ቪዲዮዎች አይታችኋል፣ ገጥሟችኋል ብዬ አስባለሁ። እውነት ነው አይደለም? በጣም ግራ ያጋባል። ልጅሽን አሳድጋኝ ግን አይታይም፣ እንደደከመኝ አይታይም። ለብሽ እስኪስታ አይታይም እንደደከመ ወይኔ ደክሞኛል እስከም ዝም አልኩኝ በጣም ብዙ ጊዜ ግን አልቻልኩም። አሁን ላይ ደግሞ እየደከመኝ ነው። እውነቴን ነው። እንዴት ልንገራችሁ ቤተሰቦቼ? ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን እየሰለቸኝ ነው። ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል፣ አስጠልቶኛል። እቺ ነኝ እኔ ዋንትያ ያለችበት ሁኔታ በጣም ያሳዝናል። ማለት በዚህ በለጋ እድሜዋ እዚህ ሶሻል ሚዲያ ላይ ጨካኝ ልጅ ነች፣ እንዲህ ነች። ምንም ርኅራኄ የሌለበት ለሚሰጡት ኮመንቶች፣ ለሚባሉት ነገሮች አይታችሁታል። በቪዲዮ ሆኖ እንደዛ ሲሳደብ የነበረው ነው። ለእንደዚህ አይነት ነገር ተጋልጣ መገኘቷ፣ ኤክስፖዝድ መሆኗ አይደለም በሷ እድሜ ላለ ሰው ይቅርና ብዙ ነገር ላየ ህይወት ላይ እንግዲህ መጠጥ ብሏል ለተባለ ሰው ራሱ ከባድ ነገር። ዙሪያ ላይ ያላችሁ በእድሜ ከሷ ተለቅ የምትሉ ሰዎች ካላችሁ ማግዟት። ፋይናንሻሊ ብቻ አይደለም፣ ፋይናንሻሊ ብዙ የጎደላት አትመስልም፣ ግን ሳይኮሎጂካሊ በጣም የሚጎዳ ሃርሽ የሆነ ኢንቫይሮንመንት ነው ሶሻል ሚዲያ ማለትና ዘንድሮ ጉደኛ እንጂ ጓደኛ የለም። ይችማ የቆየ ቂም አለባት። ዳናይት ይህ ለህልውናሽ ያሰጋል። ሻማ የተሰካካ ሻማ ባለበት ፊትሽ ላይ አይንሽን ቢያጠፎስ ዳኒዋ፣ እቺ ምን አይነት ጓደኛ ነች? ይህን እንደው አላወቀችም፣ ተሳስታ ነው፣ እንደው ሙድ ውስጥ ሆና ነው፣ ደስ ብሏት ነው እንዳትሉኝ። ይህን የ5 ዓመት ህፃን ልጅ ያገናዝባል። ሰው ተጨካክኗል። ቤተሰብ የዛሬ ቪዲዮችን ይመስል ነበር። እስከዚህ ድረስ ካላችሁ አይ ላቭ ዩ ኦል። በሌላ ሶሻል ሚዲያ ላይ አነጋጋሪ በሆኑ ጉዳዮች በቀጣይ ቪዲዮ የምንገናኝ ይሆናል። እስከዛው ድረስ ባላችሁበት ፈታ በሉልኝ። ይመቻችሁ።